እንዴት ቲኒክ ዮናስ ኧረ ቲኒክ እየመጣች ነው ቲኒክ እንዴ ዮኒ ዛሬ እንደምትመጪ አላወኩም ነበር መምጣቴን የማያውቅ የሰፈር ሰው አለ እንዴ ለነገሩ ተይው ለሌላው ሰው አቶ ዮናስ ናስቲ ከቤት ከይዘራ እሺ ቆይ አንዴ እሷን ቤት አድርሻት ልምጣ ምን ናልኩ አይደል እንዴ እሺ አንዴ ከዚህ ቤት እቃውን አውጥቼለት ነው መጣው እዚሁ ጠብቂኝ እሺ እንካ ብዙ አስቆምኩሽ እንዴ አይ ግን ዮኒ ከድሮ በጣም ተቀይረሃል አዎ ተጎሳቆልኩብሽ አይደል በፊት የማውቀው ዮናስ አይደለም በሰላም ነው ትንሽ ህይወት ፊቷን አዙራብኝ ነው ብዙ ጊዜ በስልክ ሳወራህ ግን አንድም ቀን ነግረኸኝ አታውቅም ሁሌም ጥሩ ላይ እንደሆንክ ነው የምትነግረኝ ከዛሬ ነገ እንደሚሻል ስለማምን ነው በዚህ ልክ ለምን ታርቀኛለህ ስንት ነገር እንዳላሳለፍን አንቺን ላለማስጨነቅ ነው ለምንድን ነው እንደሩቅ ሰው የምታየኝ እንደ አንቺ የምቀርበው ሰው የለኝም ሁሉም ደግሞ በጊዜው ይሆናል እና እግዚአብሔር የከፈተውን ጉሮሮ ሳይሞላ ያድረው እሱም በደንብ ቁጭ ብለን እናወራለን አሁን ቤተክርስቲያን መሄድ ፈልጋለሁ ብዙ መነኮሳት ወዳሉበት ገዳም ነው የምወስድሽ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ከዚህ በፊት የእናቶች ባት በጥሩ ሁኔታ ተሰርቶ አልቋል የአባቶች ባት ግን ተጀምሮ እስካሁን አላለቀም በንግድ ባንክ 104425989391 ላይ ሁላችንም የቻልነውን እናግዛቸው